ብዙ ሰዎች እዚህ ምድር ላይ እወዳለሁ ይሏል፣ ግን አይወዱም። ይሄን ደጋግሜ እናገራለሁ። አይወዱም፣ ያጠቁሃል። በጣም ብዙ ሰዎች ያንተ መውደቅ ይፈልጋሉ፣ ያንቺን መውደቅ ይፈልጋሉ። በተለይ ስፔሻሊ ወንድ ተዋውቂ ቦይፍሬንድ ይዤ ህይወቴን ልመራ ነው፣ ቦይፍሬንድ ነው፣ ሰዓቱ ደርሷል፣ ላውራ ሰዓቱ ደርሷል ስትሉ አብሮ ያለው ጓደኛችሁ ጀለስ ነው የሚሆነው፣ ይቀናል። በጣም ነው የምቀናው። ለዚህ ነው በጣም ብዙ ልጆች ሴት እህቶቻችን በወደዱት ባመኑት የራሴ በሚሉት ሰው የሚከዱት። ደግሞ ትልቁ ነገር የኔ ያልኩትን ሰው አብራኝ ያለችው ጓደኛ የማውራቷ ነው ትልቁ ችግር፣ ትልቁ ህመም፣ ትልቁ ሲሳይ፣ ትልቁ በቃ መጥፎ ነገሩ። ከዛ በኋላ ምን ይሆናል? በቃ ያንን ሁሉ መስዋዕትነት ከፍዬ ያንን ሁሉ ነገር አድርጌ የኔ ያልኩት ሰው ከኔ ከራሴ ከጓደኛዬ ጋር እንዲህ አይነት ነገር ሳይ ውሳኔ ሌላ ነገር ነው። አበቃ። ከዚህ ውጭ ሌላ ነገር የለው። የልጅቷ ውሳኔ ይሄ ነው ጋይስ፣ የብዙ ልጆች ውሳኔ ነው። የሞቱት ላይክ በቃ ከሞቱት በላይ ካሉት በታች የሚኖሩ በጣም ብዙ ልጆች እንዳሉ ታውቃላችሁ። መሞት ራሱ ትልቅ ጸጋ ነው። ሳይሞቱ ግን ብሎ የሚሰማቸው አጥተው ወይም ሰምተዋቸው ምንም ያልመሰላቸው ምንም በጣም ብዙ ችግር የደረሰባቸው በሱስ የተጠመዱ ዝሙት የገቡ ሴተኛ ዳር የሆኑ በየሜዳው የወደቁ የብዙ ሴቶች ታሪክ ይሄ ነው። ባሎቻቸው ተቀምተው በጓደኞቻቸው እኔ እነግራችኋለሁ አንድ ታሪክ። እዚህ አይኔ እያየ እዚች በአይኔ እያየ እዚህ ጋር የልጆቿን አባት የ6 ልጆች አባት የራሷ ጓደኛ እህቴ የምትላት ሰው አፋታ ያገባሽ ሴታለሽ ጋይስ። ይህ ብርቅ ድንቅ አይደለም። እኔ ግን በጣም ማስበው ምን እንደሆነ ታውቃላችሁ? እናንተ ነው። እኔ በጣም ማስበው እናንተ ነው። እናንተ ስታምኑ ትጎዳላችሁ። በዛ ላይ በአሁኑ ሰዓት ደግሞ መፍራት ያለባችሁ የሚጠላ ሁሉ ጊዜ የሚጠላሃል፣ የሚጠላሽ ሁሉ ጊዜ የሚጠላሻል። በቃ አትጋጋጪ፣ ይጠላሻል። እወድሻለሁ እያለ የኔ ሰው ነሽ እያለ ቤተሰቤ ነሽ እያለ አብሮሽ እየበላ አብሮሽ የሚጠጣ የሚጎዳ በጣም መጥፎ ሰው አሁን ነው የበዛው። ይህንን ነው መጠንቀቅ ያለባችሁ። በተለይ ማዳም ቤት አብራችሁ የምትሰሩ ልጆች በጣም ይሄ እኮ ጋይስ እናንተ ልብ ብላችሁ ስለማታዳምጡ ነው እንጂ በጣም ብዙ ልጆች የዚህ አይነት ታሪክ አላቸው። ስለማታዳምጧቸው ነው እንጂ እኮ በጣም ብዙ ልጆች የዚህ አይነት ታሪክ አላቸው ጋይስ። በጣም ብዙ እኮ የዚህ አይነት ህመም ያላቸው እኮ አሉ። ምን አስባችሁ? ያው በሶሻል ሚዲያ ምናምን ላወቅሽው ምናምን ባል አብረሽ አድገሽ አብረሽ ኑረሽ አብረሽ ከርመሽ አብረሽ ብዙ ነገር አድርገሽ እኮ እዚህ ስትመጪ ሌላ ዓለም ነው። ምን አስባችሁት? ይሄ በጣም ከባድ ነው። እኔ ስለማውቀው እኔ ለጥቅም ብቻ የሚወዱኛሉ። ለጥቅም ብቻ። ጥቅም ማለት ብር እኮ አይደለም። ብር ለመስጠት ብቻ አይደለም፣ ለሌላ ነገር የሚወዱኛል አሉ። ግን አይወዱኝም አውቃለሁ። በፊት አላውቅም ነበር። በፊት አላውቅም ነበር። ምን ትይሽ ወደ ስራ ገባለሁ። ግን በቃ አንዳንድ ጊዜ ስለሚያመኝ ነው እንጂ የምናገረው ለሌላ አይደለም። አይወዱኝም። በፊት አላውቅም ነበር። ጂን ነኝ ስላችሁ ጂን ማለት ይሄ እንትን አይደለም። በቃ የዋህ ነኝ። ምንም ነገር አይመስለኝም ነበር። ምን በቃ የሳቀልኝ ሁሉ ወዳጄ ነበር የሚመስለኝ። ካገባው በኋላ ነው ብስል የሆንኩት። አሁን በሰልኩ፣ አወቅኩ። ምክንያቱም ባሌ ከኋላ ፑሽ ያደርገኛል። ገና ሳይደርስብኝ ይነግረኛል። ገና ሳይደርስብኝ ነው የሚነግረኝ። ልክ ሲደርስ አንቺ እኔን ነገር ስለማሰሚ ነው እንጂ ይለኛል። ኃይለኛ ነኝ፣ አልበገርም። በቃ ኧረ ምናምን እላለሁ። በኋላ ግን ይደርስብኛል። ሲደርስብኝ አየሽ ይለኛል። አየሽ እኔ ብዬሽ አልነበር ይለኛል። አሁን እማራለሁ። አሁንም እኮ ወዳጆቼ ናቸው፣ ይወዱኛል፣ ወዳጆቼ ናቸው። ግን ያጠቁኛል። ስለኔ ያወራሉ፣ ብዙ ነገር ይላሉ፣ ውድቀቴን ይፈልጋሉ፣ ብዙ ነገር ይላሉ። ግን አይሳካም። ምክንያቱም ሚቴ ሰው ሊደገፍ ወደ ስራ ግን ማሪ የፈጠረውን ፈጣሪ ብቻ ነው። ፈጣሪ ደግሞ ጥሎ አይጥላችሁ። ስለዚህ ማወቅ አለባችሁ ጋይስ፣ መጠንቀቅ አለባችሁ ከሁሉም ነገር። በቃ
ተጠራጣሪ መሆን አለባችሁ። በተለይ ሴቶች መንቃት አለባችሁ። ሴቶች በተለይ ሴቶች መንቃት አለባችሁ። ጎበዝ መሆን አለባችሁ። ብልጥ መሆን አለባችሁ። አስተዋይ መሆን አለባችሁ። አስተዋይ በቃ አስተዋይ መሆን አለባችሁ። መጎበዝ አለባችሁ። እናንተ በቅርቡ ማን ነበረች ከበቡሽ የተናገረችው ነገር ሰምታችኋል? ከበቡሽ አይደለች ማን ነበረች? አይደለች ማን ነበረች? እዚህ እኛ ጋር ያለችው ቀኑብሽን ታውቃታላችሁ። እራሷ ላይቭ ላይ ወጣ ተናግራ ሰምታችኋል? እራሷ ቀኑብሽ ላይቭ ላይ የተቆራረጠ ይቻሉ ሰምታችኋል? ስለተለወጠች የራሷን ህይወት ስለመራች ትዳር ስለያዘች የሚወዳት የምትወደው ያንን ሰው ስለያዘች ምንድን ነው የደረሰባት? ባንደበቷ አይደል የተናገረችው? አዝዬ ባንደበቷ በራሷ የደረሰባት ባንደበቷ በራሷ በራሷ በጓደኞቿ ኖ ቲክቶክ ላይ እዚህ ምናምን ባለፈው የኮሜንት ላይ ኮምቶ ምናምን በሚሄድ አይደለም። አብሯት በሚበላ አብሯት በሚጠጣ አብሯ ጓደኛዬ ነው በምትለው ሀገር ገብታ መታወርታለች። ምን ስለሆነች? ስለተለወጠች ለውጥ ስላገኘች ከኋላዋ ሰው ኑሮ ጠንካራ ባል ኑሮ ጠንካራ ጎበዝ ባል ሆኖ ጎበዝ ስላደረጋት ስላጀገናት ለዛ ሰው ጥሩ ነው።